ለምንድነው የምንበሳጨው? ወንድሞቻችን ፍልስጤም ላይ ዋቸው ቤት የላቸውም፣ የሚበላ የላቸውም፣ የሚጠጣ የላቸውም፣ ማረፊያ የላቸውም፣ መጠለያ የላቸውም፣ ሆስፒታል የላቸውም። ግን ከዚህም ጋር ወላሂ አላያችሁም? አልহামዱሊላህ ይህ አላህ ለኛ ያሻው ነው። ደስተኛ ናቸው። ለምን እንደሆነ ታውቃላችሁ? አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራቸው፣ አሳመራቸው። እኛ ዛሬ ያንን ኑር ነው ያጣን። ያ ብርሃን ነው በውስጣችን የጠፋው። ያ ሲጠፋ ደግሞ ማለት ነው የሰው ልጅ ሱብሃንአላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል። አላህ ቀልባችንን በኢማን ይነውራት። በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን። ስለዚህ እخواني የተሰጠን ጸጋ ትንሽ አይደለም። አፊያ አለክ ቁል አልহামዱሊላህ። በሰላም ውለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ። ቁል አልহামዱሊላህ። ወንድሞቻችን ካሁን ወንድሜ ሞታል፣ ልጄ ሞታል፣ እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት። ይሄን ሁላ ግን ይሆን አይደለም። አልহামዱሊላህ። ስለዚህ እخواني الله سبحانه وتعالى ለኛ የሰጠን ጸጋ ብዙ ነው والله. لذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል አላህ። ألم نجعل له عينين ولسانا وشفتين وهديناه النجدين ምላስ ሰጠናችሁ አይን ሰጠናችሁ። ይሄን ሲል አላህ Subhanahu Wa Ta'ala ለኛ ትንሽ መስሎ ሊታየን ይችላል፣ ግን ያጡ ሰዎች ነው የሚያውቁት። ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል። አይኑ ኖሮህ ማለት ነው ያሻህ ቦታ ሄደ አይተ ተመልሰ ማለት ነው ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል። አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር። ስለዚህ اخواني والله ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው። የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ነው። ክፈሉኝ ብሏል እንዴ? 60 ዓመት 70 ዓመት የምንኖርበትን ጤና ክፈሉኝ ብሏል አላህ። የሰባ ማለት ነው ዓመት አፊያን አላህ ክፈሉኝ ብሏል። ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው? 200 300 ሺህ አይደል ተኛ ተበለ የምትከፍለው። ግን አላህ የ70 ዓመት የ60 ዓመት የ40 ዓመት አፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም والله سبحان الله። ታዲያ ይሄንን የሚያክል ጌታ ሊመሰገን አይገባም? ይሄንን ላይ ዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማረረው ይገባል? አላሁ አክበር አላሁ አክበር اخواني አህዋላችን ተበላሸ والله። ኢማን ሲሟጠጥ ከአላህ ጋር ያለ አላቃ እየላላ ሲሄድ ህይወት እየተበላሸች ነው የምትሄደው። አላህ የላላውን አላቃ ከሱ ጋር ያለን አላቃችንን አላህ ያጠንክርልን። በውስጣችን የጠፋችውን የኢማንን ብርሃን አላህ መልሶ ይስጠን። ይሄ ሲሆን ኢንሻአላህ ተዓላ ትንሹም ትልቅ ነው ትልቅ